ማለት የማፈቅረው ሰው አለ፣ ፍቅረኛ የለኝም፣ ግን የማፈቅረው ሰውም እንደማፈቅረው አያውቅ። ኤዲት ተደርጎ ይቆረጣል። ሜሲ ቤት ወለ ቤት ሜሲ ወርሃዊ ገቢ ስንት ነው ይላል። ኦ ማይ ጋድ ቴክ 5 ከጄና ከዩሲያስ ማን ነው የምትወጂው? 194,000 ግን እኔ በሄቨን አልደራደርባት። ትልቁ ቦታ የምትወስደው ከቤተሰቦች ቀጥሎ ሄቨን ነች። ሰላም ጋይስ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በሄቨን ቲዩብ ነው የምትገኙት ወይ ደግሞ ማሂታ ሄቨን በሚለው ቲዩብ። መጨረሻ ፖስት ያደረኩት መቼ ነበረ? ግን በቅርብ ነው፣ ሳምንት የሞላኝ አይመስለኝም። እና አይታችሁት ትንሽ ሁላችሁም ግር ተሰኝታችኋል የተለቀቀውን ቪዲዮና ብቻ ከዚህ በኋላ የምሰራላችሁ ቪዲዮዎች ምላሽ ይሆናሉ ብዬ አስባለሁ። እና ዛሬ ግን በቃ ለየት ባለ ነገር ነው ይዤላችሁ የመጣሁት ምንድነው እዚህ ጋር 5 ጥያቄ አለ። እዚህ ጋር 5 ጥያቄ አለ እና እነዚህ ጥያቄዎች ፕሮዲውሰሮቻችን ናቸው ያወጡት። እና አንድ ጓደኛዬ አለ ስሙ ሻሎም ይባላል። በቲክቶክ ታውቁታላችሁ ብዙዎቻችሁ። ለኔ ስፔሻል ሰው ነው። በሌላ ነገር እንዳታዩት፣ ግን በጣም የምወደው ጓደኛዬ ነው። በጣም ብዙ አመት አብረን ነበር ምናምንና በቃ በጣም እንዴት ነው ሌላ ጊዜ ስለሱ በሰፊው አወራላችኋለሁ። እና በቃ ለኔ ስፔሻል ሰው ነው እውነት ለመናገር እና በጣም የምወደው ጓደኛዬ ነው። እና ዛሬ እሱን አስተዋውቃችኋለሁ በደንብ። ከዛ ደግሞ እነዚህን 5 ጥያቄዎች እንጠያየቃለን ከሱ ጋር። እናንተ የምትፈልጉት አይነት ጥያቄዎች ናቸው። ከዛ እናንተ እስቲ ምን እንደምትሉ እንሰማለን። ቅጣቱን እነዚህን ጥያቄዎች ያልመለሰ ሰው ብዙ የሚቀጡት ነገሮች አሉ። የመጀመሪያው ምንድነው? የገንዘብ ቅጣት። ማንም የማይፈልገው የገንዘብ ቅጣት ነው። አንድ ካልመለሰ ለኔ 2000 ብር ትራንስፈር ያደርጋል ማለት ነው። ስለዚህ ሁሉንም ጥያቄዎች መጠየቅ ምንድነው መመለስ ግዴታ ነው ማለት ነው። እና እኔም ካልመለስኩኝ 2000 ብር በአንድ ጥያቄ 2000 ብር ትራንስፈር አድርግለታለሁ። ከባድ ነው እንዴ? 2000 ብር ቀልድ ነው እንዴ? ብቻ ጥያቄዎቹን አሁን እየመጣ ነው፣ ደርሷል። እና በቃ ከመጣ በኋላ እንጀምርላችኋለን። እወዳችኋለሁ። እስከ መጨረሻው እዩት አደራ ጋይስ። ሻሎም መጣል። እንኳን ደህና ቆያችሁ። እንኳን ደህና መጣ። ቤተሰቦቼን ሰላም በላቸው። እንዴት ናችሁ ውድ የሄቨን ቤተሰቦች? እኔ ደህና ነኝ። እናንተ እንዴት ናችሁ? እንግዲህ አንድ ቀን መጥቼ ስጠፋ ዝም ብላችኋል። አስለመድኩት። እኔ ደህና ነኝ የሚለው እና ፒሳይ እና ሌላ ጊዜ ስለሱ በደንብ ነግራችኋለሁ። ቅድም አንድ ጨዋታ ጀምረን ነበር ከነሱ ጋርና ቀጣይ እንቀጥለዋለን ምናምን። ግን አሁን ጥያቄዎቹ አሉ 5 ጥያቄዎች። ከዛ ምን እናደርጋለን? አንዳንድ ጥያቄ እኔ ማነሳውን አንተ እጠይቅሃለሁ፣ አንተ የምታነሳውን እኔ ትጠይቀኛለህ። ከዛ ጥያቄውን አልመልስም ማለት ይቻላል። ግን 2000 ብር ትራንስፈር እዚሁ እነሱ ያዩ ትራንስፈሩንም እናሳያቸዋለን ማለት ነው። በአንድ ጥያቄ ካልመለስኩኝ 2000 ብር ለኔ ትራንስፈር። ካሁን ጥያቄዎቹ የኔ ከባድ አለመሆናቸውን በምንድን ነው ማውቀው? እኔም እኮ ማለት ለገንዘብ ቢሆንስ እዚህ ጋር ያገኝሽኝ? አይ አይደለም፣ እኔም አላወጣኋቸውም ጥያቄዎቹን። እኔም እንዳንተ አላውቃቸውም። ፕሮዲውሰሮቹ ለሷ እንደማታዳሉ ተስፋ አደርጋለሁ። እና ገንዘቤ ዛሬ ሊበሉኝ ነው። ለመመለስ እሞክራለሁ። እንዴ ምንድነው? አላማረኝም። ጥያቄውን ስላላየሁት እማልመልስ ጥያቄ ካረጋችሁብኝስ በምን መልሳለሁ? እንግዲህ እኔም ካልመለስኩኝ ለሱ 2000 ብር ግዴታ ማስገባት አለብኝ። እንደዛ ነው። እሺ እንጀምር እስቲ። ካንዲ 2000 2000 6000 8000
10,000 ብር ነው። አይ እቺማ መልሰን ሁሉንም ባይመልስ ጥሩ ነው። 10,000 ብር እናገኛለን። እና ማን ይጀምር? ሮክ ፔፐር ሲዘር እንበል። ሮክ ፔፐር ሲዘር። እኔ ነኝ የምጀምረው። የመጀመሪያው ጥያቄ ተነስቷል። ጥያቄው ምን ኩረጃ ነው ቢቲኮ በስማ። እሺ ከቤተሰቦቹ ውጪ ትልቅ ቦታ ያለ ሰው ትልቅ ቦታ ያለ ለማን ነው? ለምን? አያችዋ እኔ እንዴት እንደምን እንደወጣ ጥያቄው እኮ ገብቶኛል። አልገባም እንዴ? አይ ማለት እኔም ብር ለመብላት ነው፣ ግን ለመመለስ ልሞክር። አዎ መልስ። በህይወቱ ውስጥ ከቤተሰቦቹ ውጪ ትልቅ ቦታ ያለ ለማን ነው? ለምን? አንቺ ነሽ። ከአንቺ ውጪ ማን ቦታ? አይ ሲሪየስ። አይ እውነት ለመናገር እሷ ስላለች ሳይሆን በእኔ ልብ ውስጥ በእኔ ስፍራ ትልቁ ቦታ የምትወስደው ከቤተሰቦች ቀጥሎ ሄቨን ነች እና በጣም ብዙ ነገሮችን አብረን ያሳለፍን ሰዎች ከመሆናችን አንፃር ማይ ጉድ አብሬው ስላለው እንዳይሆን ይሄ። አይ የምሬን ከልቤን። ኦኬ እኔ ልጠይቃ እዚህ ጋር እናደርገዋለን። የተጠየቀውን ትችላለህ። ናይስ። ከማሪ እና ከሄቨን ምንድነው እያያችሁልኝ? ምንድነው እንድሰሟት አንተ ዳይሬክተሮች እንድሰሟት። ከማሪና ከሄቨን የምትወጃት ካራክተር ማን ነች? አግኝተናቸዋል። 2,000 ብር አምልክ ይሻል ይመስለኛል። እንደዚህ አይነት ጥያቄ ይወጣል እንዴ? ቆይ ወይኔ ረስችና። እሺ አገኘናት። ይሄን ጥያቄ 2,000 ብር እንደሚገባልን ተስፋ አድርጋለሁ። እኔ ባስገባ ይሻለኛል። አይ መልሳለሁ እንዴ። ከማሪና ከሄቨን ባይ ዘ ዌይ እንደ ካራክተር ሁለቱም የምወዳቸው ካራክተር ሁለቱም ምናምን አትበቃ ማለት በቃ ይሄ ይመቸኛል እኮ እሱማ ልልህ እኮ ነው። ሁለቱንም ካራክተሮች እወዳቸዋለሁ። እውነቱን ለመናገር ማለት ደስ ይሉኛል በጣም። ግን እኔ በሄቨን አልደራደርባት። ጌታን ሄቨንን በጣም ነው የምወዳት። በሄቨን አልደራደርባትም እና ምርጫ ውስጥ የሚገባ ጉዳይ አይደለም። በእርግጥ ሄቨንን ነው የምወዳት። ሄቨን ተመልሶላችኋል። ይመቻችሁ። ወደ ቀጣይ ጥያቄ ስንሄድ አታጎርኛ። እሺ ይጠቅ አስገባ። በቃ ብሩ ለምንድን ነው ማስገባው? ሳላነበው ሳስበው እኔ የምትመልሰው አይመስለኝም። እሺ ወደ ቀጣዩ ጥያቄ ስንሄድ ቀጣዩ ጥያቄ ምን ይላል? ወርሃዊ ገቢ ስንት ነው ይላል። ኦ ማይ ጋድ ገቢውን ልናቅ ነው እንግዲህ። እሺ ወርሃዊ ገቢ ስንት ነው? አሁን ማጅራል ታስመጪኝ ነው። ተናገር። ኧረ እናገራለሁ። 2,000 ብር ወርሃዊ ገቢ እንዲጨምር። ወርሃዊ ገቢ ላይ መውጣት የለበትም ገንዘብ። ስለዚህ ልልክ ነው። አይ ልልክ ሳይሆን ወርሃዊ ገቢ እንዳያንስ ካልኩሌት ላደርግ። ኦኬ ይቻላል። አያቸው በጣም ብዙ ብር ያለው ሰው ካልኩሌት አድርጎ ራሱ ላይደርስበት ይችላል። አንዳንዴ እንደዛ እንኳን አይደለም፣ አንዳንዴ እንደዚህ ነው። አይ ደስ ይላል። ጋይስ ካልኩሌት እያደረገ ነው ወርሃዊ ገቢውን። በጣም ሰስፔንስ። ስንት መሰላችሁ? ዝግጁ ናችሁ? ዝግጁ ነን። እኔ ደገፍ 194,000 ማጅራል ታስመጣኝ ነው። እቺ ይባርክልኝ ብዬ የምኖር ሰው ነኝ። እግዚአብሔር ይመስገን። ምን ቆይ ይደገም ብሩ ይደገም። ብዙ ነው እንዴ? አይ ክሊር ይደረግ ለፋሚሊዎቻችን። ስንት ብር ነው?
194,000 ነው። ዩሲ አንቺ ከዛ በላይ ታገኙ እንዴ ማለት ቆይ ሀብታም አይደለችም ነው? እኔ እኮ ግራ ገባኝ። እንዴ ቆይ እኔን ለምን ሀብታም ናት ብለህ እንደታሰብቻል? ብዙ ፊልሞችን ትሰራለች፣ ታዋቂ ነሽ፣ በዩቲዩብ ትሰራለች፣ በቲክቶክ ማስተር። አንዴ ክሊር እያደረግነው እንሂድ። እሺ እንነጋገር እስቲ። ታዋቂ ሰዎች በሙሉ ሀብታም ናቸው ብለህ ታስባለህ? አላስብም። እኔ ደግሞ አንቺ ስለማውቅሽ ሀብታም ነሽ። እዚህ ጋር አንተ ማለት አይጠበቅብሽም። እኔ አሁን አፍላ ፍቅርን ነው የምሰራው። እሺ ከዛ ፕሮሞሽን ምናምን እንሰራለው። ማሪን ትሰራለች። አልሰራም። ማሪን ትቻል ግን ሰሪ ነበረ። ብዙ ማስታወቂያዎች አሉ። አረ ተወት ማለት ባይዛዌ ማለት ነው። የሆነ ይሄ የፊልም ኢንዱስትሪውን እናንተ እንደምታስቡትም አይደለም። እና ደግሞ አረ እኔ ወሬ አላወራም፣ ግን ታዋቂ ሰዎች በሙሉ ብር አላቸው ማለት አይደለም። አንቺ ነገር የተናገረች የሆነ ሰዓት ብር ይሰባሰብልኝ እንድትል እንዳይሆን አላት። በተጋጣሚ ሰብሰብ አድርጉልኝ። አይ ግን ሲሪየስ 194,000 ሻሎም የወር ገቢው 194,000 ብር ነው። ኖርማል ነው። ተመስገን። ተዘጋጁ። አሁን 194,000 በዚህ ወር ቢያንስ 200,000 ብር መድፈን አለባት። እንዴት ነው የምትደፍነው ካላችሁ ግን ማለት ነው እንደዚህ አራት ጥያቄዎች ባትመልስ 200,000 እንገባለን። እሺ አሁን ገና ጥያቄ ተገኘ። ከጄና ከዩሲያስ ማንን ነው የምትወጂው? እና አልተላከለችው ከጄሪና ከኢዮስያስ ማንን ነው ይበልጥ? ሁለቱንም ተወጃቸዋለሽ እናውቃለን። ታውቃላችሁ፣ አብረው እየሰሩ የሥራ ባልደረባ ጓደኛ ሆነው ይዋደዳሉ። ከሁለቱ ተወጃቸዋለሽ፣ ግን ከሁለቱ የበለጠ የምትወጁ ማንን ነው? እኔ ሁለቱንም ነው የምወደው። አይቻልም፣ እሱን እናውቃለን፣ ነግሬያችኋለሁ። ሁለቱንም ነው የምትወጂው። እኔ መምረጥ አልችልም የምር። እንዴ ጄሪንም ወዳታለሁ፣ ሄቨን ጄሪም በዮሲንም። ሄቨን ሲጀመር ሁለቱንም በጣም ነው የምትወዳቸው። ማለት እኔም ማርያምን በጣም ነው የምወዳቸው ሁለቱ እኮ አንዳቸውም ርጭ በቃ ግዴታ ነው። ቴኩ ጥያቄ እኮ ነው። ፕሮዲውሰር ይሳይ እስቲ ከጄሪና ከዮሲ አንድ ሰው ነው የምመርጠው። ሁለቱንም ወዳቸዋለሁ፣ አልመርጥም። 2,000 ብር ልካል። ቀጥ 2,000 ብር አለኝ ማለት ነው። ለየኔን እየተቀረጽ ነበር እኮ። እሺ ሲያልቅ ችግር የለውም። ትራንስፈር ችግር የለውም። አይ እንዲያ ይታይ ብዬ ነበር እኮ እንትን ላይ እናስቀምጥላቸውና ጥያቄ መጠየቅ እኔን እንጠይቃለን። 2,000 ብር ያገኙ ሰዎች ስራ አልፈታን። ፍቅር ያዘ በስንት ዓመትህ ነው? ከዛ ደግሞ የመጀመሪያ የፍቅረኛ ስም ማን ነው? ያሳፍራል እኮ አልገባችሁም? ያሳፍራል እንዴ? ችግር አለው? ፍቅር እኮ ሁሉም ሰው የሚይዘው አይነት ነገር አይደለም። ምን ቸኩያለሁ። በስንት ዓመት? ወይኔ እሺ ጮክ ብለህ ንገርልኝ እባክህ። ይኸው ፋሚሊ እነዚህ የተጠየቁ ጥያቄዎች ነው። ፍቅር የያዘ በስንት ዓመት ነው? አሁን እኮ በመልስልሽ እኮ እኩል ነው የምንሆነው። ገንዘቡን ብልክ ግን ደግሞ ከዚህ ውስጥ ባልመልስሳ መልስልኝ በሬን። አይ መልሳለሁ። አም ሶሪ። ትክክለኛ ፍቅር ይሁን አይሁን አላውቅም፣ ግን የፍቅር ስሜት የተሰማኝ በ13 ዓመቴ ነው። በ13 ዓመቴ? ገና ቂጥህን ሳታርግ እንጂ ይባላል ማለት እንሰደደባለን። አይ ትልልቅ ሰዎች እንደዚህ ይሉ ነበር። እኔ አረ ማለት ስደዋል አልተባባልንም።
አረ ቀልዴ ነው። ያው ልጆች እኮ ብልክስ ገንዘብ ብልክስ በ5 ዓመታቸው ነው። ገንዘብ ብልክስ አንተ ግን በ13 ዓመት እሺ፣ ከዛ አስወደድካት። እሺ ከዛ እኮ እሺ ብትለኝም እንደማረጋት አላውቅም እኮ ግን ወደድኳት ማለት ምን ባሌ ሚስቴ ምናምን ተባብለሽ ተይዘሽ ለመሄድ ካልሆነ ምን አረጋታለሁ? ጌታን እንዴ የቃቃ ባል ሁሉም ሰው ነበር። እኔም የቃቃ ባል ነበር ማለት ቃቃ ስንጮት አሁን አለ በህይወት አለ። አዎ ሎኬሽን ትልክልኛለሽ? እሺ በቃ ችግር የለውም። አይ ኖርማል ነው እንደውም። አይ አሪፍ ነው። ስሟ ማን ነው የሚለውን አልመለስኩም። ዲቦራ አሁናለች እንዴ? ዲቦራ ይኸውልሽ፣ ይሄ የኔ ዩቲዩብ ቻናል ነው። የምትፈልጊው ከሆነ ልጁን ግን ኮንታክት አድርጊኝ እስቲ። ዝም ብለሽ ኮሜንት ላይ ጻፊልኝ፣ በውስጥም ከፈለግሽ ጻፊልኝ። እኔ ያለው እስቲ እናወራለን አንዳንድ ጉዳዮች። በ13 ዓመቱም የወደውን ምግብ ምናምን ካስታወሽ ትነግሪኛለሽ። እሺ ጠይቀኝ በቃ። ወይኔ ጌታን አዝናናኝ። አንተ ትለያለህ። በ13 ዓመቱ ሰው እንዴት ፍቅር! እኔ ግን በስንት ዓመቴ ነው ፍቅር ያዘኝ? ይሄ ደግሞ እንቀጥል። ፍቅር በስንት ዓመት? ኧረ ጠይቀኝ። እንትን ጠንከር ትላለች። ቆይ ትንሽ እንዴ የተፈታ አይቀመጥም እንደፈለክ ግን አይ ያው እኮ ሰጥተውናል የምንጠይቀው። ስለዚህ እናድርው። እንኳን ሰጋት አሩ ስጃት ችግር እሺ ምርጥ። እሺ ፍቅረኛ አለሽ ወይ? ካለሽም ከሌለሽም የመጀመሪያ ፊደል ስሙ ማን ነው? ማለት ምንድነው የሚባለው? የመጀመሪያ ስፔሊንጉ ምንድነው? የስሙ ስፔሊንግ ካለሽ እኔ የምልህ ግን የሆነ ጥያቄ ነው አሁን የጠየቅኩት ጥያቄና አሁን አንተ የቀጠልከው ጥያቄ ፍሎ ያደርጋል። በጣም ስለ ፍቅረኛ ነበረ ቀጠለ። ብሬ እኮ አለቀ። አሁን እኮ ብልክ እኮ ስንት ነው? መቼም እኔ እናገራለሁ። ፍቅረኛ ይሄኛው ማለት ነው ብዙ ሰው መስማት የሚፈልገው ነገር ይመስለኛል። ፍቅረኛ የለኝም ግን የምወደው ሰው አለ ማለት የማፈቅረው ሰው አለ። ፍቅረኛ የለኝም ግን የማፈቅረው ሰውም እንደማፈቅረው አያውቅም እና ትንገረንና እንንገረዋ ማን ነው? እኛ ፋሚሊዎች እሱን እንኳን አልናገርም ግን በቃ መልሼ የተባልኩት መልሻለሁ። ለስፔሊንግ ስሙ ማን ነው? አልናገርም እንዴ የለኝም በሚለው ኮሜንት አይቻልም። 2000 ብር ማለት አይቻልም። አለሻ ካለሽ ቆይ እኔ ማለት ነው ፍቅረኛ የለኝም እውነቱን ለመናገር ግን የማፈቅረው ሰው በህይወቴ አለ ስቲል አሁን ማለት ነውና ስሙን የመጀመሪያ ፊደል ተናገር ወይ ስፔሊንግ ለምን ጥያቄው ስለሚለው እንዴ የለኝም ብዬ እኮ መደምደም እችል ነበር። መዋሸት ካለብማ እኮ እኛም እስካሁን እየዋሸን እኮ አሪፍ ነገር እንትን አይደለም። ግዴታ ነው። በእንግሊዘኛ ነው በአማርኛ? በእንግሊዘኛ። እሺ የስሙ መጀመሪያ ኤስ ነው። ቢያዩስ ግን አሁን ኤስ ሱራፌል የታላችሁ? ሌላ ሰለሞን ስንታየው ነው? አይ አይደለም፣ ማርያምን አይደለም። ግን በቃ እስቲ እናንተ እስከዛ ከስር እንትና የዩሲያስ ትክክለኛው ስሙ ማን ነው? ዮርዳኖስ አይደለም? ዮርዳኖስ እሺ ካሉት ከከባያችሁ ካሉት የገመታችሁ እንጠብቃለን። ለሪማ እንትን በሉ ያወቀ ሰው ማለት ነው። በትክክል እንትን እንላለን። ሽልማት አለኝ። አንቺ አምስት ሽልማት ትጫለሽ ማለት አትሊስት ላይቭ ላይ ገብቼ ካርድ ምናምን እሸልማለሁ።
በጣም ጥሩ ይመችሽ። ወደ ቀጣዩ ጥያቄ። እሺ ይጠየቅ። አለዝሽ ነው የሚበላ አዝሻል እና አይመጣም ነው አይዞህ ሄቨን ዛሬውኑ ተነስታ አፈቅርሃለሁ አግባኝ ብትል ምላሽህ ምንድነው? መዋሸት አይቻልም። እሺ ይሄን ነገር መጀመሪያ እናስረዳ ከመመለስ በፊት እኔና እሱ አሁን ካፕል ኮንተንት ምናምን እንሰራ ነበር ቲክቶክ ላይና ብዙ ፕሮሞሽኖችን አብረን ሰርተናል እና እኛን የሚያስቡን የሆነ እንደ ፍቅረኛ ምናምን ነውና ይሄንንም የሆነ ትንሽ ነገር አብራርተህ ብትመልሰው ደስ ይለኛል። ምንም ማብራራው እኮ የሚብራራ ጥያቄ ያለው አይደለም። ጥያቄውን እኮ አይደለም ታብራራው። እኛን አሁን እነሱ የሚያስቡን የሆነ ጀስት እንደ ፍቅረኛ እንደሆነን ምናምን ነው የሚያስቡትና ለሱ ምላሽ ካለ እንደገና ደግሞ ያኛው ፕሮሞሽን እና ይሄ ደግሞ ሪል ላይፍ እንደሆነ እንድትለያየ ምንድነው? እኛ በጣም ጓደኛ ማቾች ነን ማለት ጓደኛ ማቾች እንዴት ነው ላይክ ወንድም እና እህት በሉን ግን በጣም ሎንግ ታይም አብረን ነበር ማለት ብዙ አመታትን በጓደኝነት አሳልፈናል። በጣም የምወደው ምንም ነገር ሀፕን ቢያደርግ ከማንንም በፊት ቀድሞ የሚደርስልኝ ወንድሜ ጓደኛዬ ነው እና ጀስት በቃ እንደዛ እንድታዩት ብታዩት እና በሱ ላይ አሁን አልደራደርም ግን እንደ ፍቅረኛ የምታዩን ሰዎች ስላላችሁ እሱን ኤክስፕሌን ለማድረግ ያህል ነው። እሱም እስቲ ትራንስፈር ማድረግ ይችላል። አትመልስም? አልመልስም። ጌታም በይ እውነት ለምን አልፈልግም? አልመልስ ምን ነው ምንም እሻርክ ስክሪንሾቱ ይታያል። ምን ነው ማርያም በይ ማርያም ይታይ እስቲ ወደ ቀጣይ ነኝ ጠያቂ ግን ለምንድን አልመልስም ያልከው? ልትመልስ ነበር እንት ወደ ጥያቄው ከሜሲና ከሮላንዶ ምርጥ ጥያቄ ነው። ፕሮዲሰሩ የዓለም ዋንጫ ደርሷል እንግዲህ ያያችሁት ነው። ፖርቹጋል ከአርጀንቲና። ስለዚህ እናንተ የሄቨን ፋኖች በደንብ ማለት ዲቴል አላውቃቸውም፣ ግን ዝም ብዬ ልመልስ። ዲቴል ማኛ ማናቃቸው የተተናችሁ ነቀል አንተማ ታውቃቸዋለህ። በእርግጥ በጣም ነው ባይዘው ኳስ አፍቃሪ ነው። የአርሰናል ደጋፊ እንደሆነ ብዙዎቻችሁ ታውቃላችሁ። ፒሳይ እኛ ሻምፒዮኖች ነን። እኛ ሲጀመር አርሰናሎች ነን። ቴክ 5 አያችሁ ወንዶች እንዴት እንደምታታልሏቸው። አይ አርሰናል ደጋፊዎች ነን። በቃ ምረጪ ከተባልኩኝ ግዴታ ሮላንዶ ነው ራስ ምንድነው ለምን ኤዲት ተደርጎ ይቆረጣል? ሜሲ ቤት ቶሎ ሜሲ በይ ያይቆረጣል። ሜሲ በይ ማንም ላይ ቆረጠም ሜሲ በይ አንዴ ለቪዲዮ ሜሲ በይ ይርሻል። አንዴ ሮላንዶ ሜሲ በይ ሜሲ በቃ ሜሲ በይ ሜመሮች ምናምን ነገር የናውጣችሁ ሜሲ ከሮላንዶ እና ከሜሲ ሮላንዶ እንጣላ አንዴ አስገድደህ ዲቴል አታውቂማ። አንድ ቢያንስ ለሜመሮች ከሮላንዶ እና ከሜሲ ሜሲ ፒሳይ ከጓደኛችሁ ደስታ የሚበልጥ ነገር የለም። ሜሲ ቴክ 5
የመጨረሻና የመጨረሻ እኔ ጋር ነው። ወይኔ ይሄ ሁሉ ተጠይቀን ነው ሽፎን ሰራበታለሁ። እቺን አጥያቄ አነቃለሁ። አሰሚኝ እኮ ወይኔ እንደዚህ ነው ይሄን ከካሜራ ጀርባ። እሺ አይው ለዚህ ይቀቀማት። የመጨረሻ ጥያቄ እንጠይቃለን። አይዞህ በባዶ ዲ 10 ጥያቄ። እሺ ከሄቨን ጋር ያላችሁ ግንኙነት ምንድነው? ይብራራ። አብራራሽዋል ቀድመሽ ምን ይላብራ? አሁንም 2000 ትልካለህ። አብራራሽው እኮ እና ከዚህ በፊት እኮ ነገርሻችሁ እኮ ረሳሽ። ኦኬ እኔ ነገራችኋለሁ። በቃ ይሄ ይቅር። አንተ ጠይቅ። ከጓደኞችሽ ውስጥ አንድ ሰው ምረጪ ብትባይ ማንን ትምርጫለሽ? ጓደኞቿ ተዘጋጁ። በጣም በቴክስትም በደውልም ለማስጨነቅ ከጓደኞች ሁሉ አንዱ ምረጪ ብባል አንዱ ግዴታ ነው። ወይ 2000 ብር ላኪ ወይ ቶሎ ተናገሪ። በቃ እኔ እርቦኛል፣ ሌላ ቦታ ሄደን እንብላ። እሺ እንደዛ ከሆነ የምመርጠው ሻሎም። ሻሎም በጣም ለኔ ስፔሻል ሰው። ቀስ ብለሽ ይደርሳል ምግቡ ይደርሳል። ቀስ ብለሽ ንገሪያቸው እስቲ። ቀስ ብለሽ አንቺ ካለሽ ያለ ምግብ እና በቃ አንዱ ምረጪ ብባል እሱን ነው የምመርጠው። ሶሪ በጣም ከኋላ የምታዩን ጓደኞቼ ሁላችሁንም በጣም ነው የምወዳችሁ። ከኋላ የምታዩን ጓደኞቿ እኔ ከፊታችሁ ነኝ ያለቻችሁ እንደማለት ነው። ከኋላ እንደዚህ ያልሽው ማለት እወዳችኋለሁ ሁላችሁ። ከኋላው አፓርት ምንድን ነው ያልሽው? ከኋላ ሳይሆን ከኋላ ያላችሁ ጓደኞቼ ፊት ለፊታችሁ ነኝ። ቀጥይሽ እና እወዳችኋለሁ። ብዙ አመት ኑሩልኝ እና ደግሞ ቀጣይ እስቲ ይሄ ልጅ ኮንስታንትሊ ቪዲዮ ስራ ከሄቨን ጋር በሉት ስራ። እሺ አንተ ሰብስክራይብ አርጋችኋት ብዙ ቪው ምናምን ከደረሰ ከገቢ ላይ ብር እንዳይቀንስ ከከፈላችሁ ይመጣል። እውነት ካልተከፈለኝ ግን እዛ ስራዬ ገባችሁ ገቢ ነው ጓደኛ አይደሉን እና ስራዬ ጓደኛ ስራ እየሰራው እና ጓደኝነታችን ይቀጥላል። እና ጋይስ ጥያቄዎቹ እነዚህን ይመስሉ ነበር። እኛ በጣም ነው የምንወዳችሁ። ብዙ አመት ኑሩልን። ልደታቸው ነው አይደለም ግን በቃ ይኑሩ። ሰው ለልደቱ ብቻ አይደለም እንደዚህ መባል ያለበት እና እወዳችኋለሁ። ቻው ቻው። በሌላ ቪዲዮ ይዘንላችሁ እንመጣለን። ባይ